ሁሉንም ነገር ትቼ ደስታ ማውራት የሌለብኝ ነገር ይብን ስለሚያስብልሽ ነው ሜሪን ስለምታስብልሽ ነው እንደዚህ አይነት ነገር ነው አሰብልኝ ማለት ግን ፈርዘር ማይገባ ነገር መናገር አለባቸው ማለት አይደለም። በቃ መተው አለብሽ እዛ ጋር መሄድ ምናምን ማቆም አለብሽ ሩታ የትልኝ እንዴ በቃ አብርሃምን መተው አለብሽ ሰማኝ ደስታ አብረን ነበር አይደለ ከዩ ጋር ከዩ ደስታ ተረጋጋ እዩ ነበር አብረን ነው ይሄድነው ብዙ ነገር አወራን እዩ ሄደን እናንተ ብዙ ነገር አወራን ኢቭን እዚህ ጋር ማውራት የሌለብኝ ነገር ሁሉ አስወርተኛል እንዴ በቃ ብዙ ነገር መጨረስ ያለብኝን ውጭ ሀገር ሄጄ እንድጨርስ ካንተ ጋር ብዙ ነገር ተነጋግረን ነበር ጣጣ እንዳይመጣብኝ ልጁን ለአብርሽ እንድሰጠው ተነጋግረን ነበር አይደል እንዴ እና ታዲያ እንደማያውቅ እዚህ ጋር ትምታረግብኝ አይ ምናምን አትበል በቃ ይኸውልህ አንተም የራስ ጉዳይ ነው አንቺም የራስ ጉዳይ ነው ከዚህ በኋላ ገባችሁ የፈለጋችሁትን ነገር መወሰን ትችላላችሁ ምን ትችላላችሁ እና ምስክ ይቅርታ ደስታ ግን ሂጂ ሩታ ይዛሽ ሂጂ በቃ ሂጂ ካጠገባችን ሂጂ ሩታ በቃ አንፈልግም ሂጂ ላይ ዳግመኛ እንዳማ አልመጣም ገባሽ ደስተኛ ነኝ እኔ ደስተኛ ነኝ እኔ ብቻዬ ስተኛ እኔ ምልሽ የኔ ቆንጆ ሩታ በጣም ነው ያሳዘንሽኝ በጣም ነው ያሳዘንሽኝ እንዴት አሳዘነችሽ በሉኝ አገሬ ልጆች አንቺ ላይ እኮ ያልተቀየረው ሴጣን ብቻ አልተቀየረም እስካየን ድረስ ሰዎች ሁሉ እየመጡ ቀይር ዘንብል ያውብሻል ቁጭ ብለሽ እንዴት ቻልሻቸው እንዴት ጭንቅላትሽ ቻለ እንዴት ከዛ ዛሬ ደግሞ ብሶ ራስሽን አስከብሪ ትላንት የእሱ ወንድም ራስሽን አስከብሪ አለ እሱን አይዲያ ይዛችሁ መጣችሁልን ዛሬ አንቺ ሜሪ ደግሞ ማለት ነው ዝም ብለሽ ሶነትሽ እንደ ጭንቅላትሽ እንደ ሶነትሽ ሰፊ ነው ባንድ ሲዳ ብቻ ነው እንደምታስቢው እንዲህ ዘንበልም እያደረግሽ ሌላ መንገድን ፈጥረሽ አስቢ እንጂ እኔ መቤት አሁን አንቺ ዛሬ ተናገርሻን ነገ ሌላ ሰው መጥቶ ይናገራታል ማን ሲጀምር አሽቀብጡላት አላችሁ እናንተ ናችሁ አሽቀብጣችሁ ልጅቷ ያው እንደዚህ ጨለለች እኮ ማሰብ እያቃታት እኮ በራሷ እንዳትወስን እየገባችሁ ስታውቁ መሽጋግራችሁት እንደበላችሁ ነው ያላቀ ሁሉ ጊዜ ሊጡን እያቦካችሁት ነበር ስናያችሁ የነበረው ለዚህ እስቲ ከህይወቷ ጠርግ ብላችሁ ውጡና እስቲ እሷ ብቻዋን ቀርታ መላ ይጥፋት አይሻልም እኛ ላንቺ ብለን ፈለጋሽ የተሰደብሽው እንደዛ 9 ወር ሙሉ ስትሰቃይ ወልዳ ሄዳ ያልመረቅሻት ሴትዮ ዛሬ ወልዳ የሆነ መንገድ ላይ ከደረሰሽ በኋላ ሁሉም ነገር ተበላሽቶ ምን ሳይበላሽ እኛና ከተበላሸ በኋላ መተሽ ለማስተካከል ግብ የግድና ልጁን እያልሽ የነበረው አንቺ እኮ ነሽ ከሩታ ይልቅ እንደውም ያጠፋሽው ሜሪ ነሽ አንቺ አይደለሽ እንዴ ቡዜ ስትናገራት ካሁን ባላ እስካሁን ዝም ብያለሁ ብለሽ ራስሽ መተሽ ቡዜ ምናምን ሰድበሽ ሄርሜላን ሰድበሽ የገባሽው ማን ነው ያለሽ ጥፋት ስትሰሪ ያየነው ሜሪ ናት እንጂ ሩታ አለችም ሩታ ህይወቷን ነው የተበላሸው ቤቷን ነው ያፈረሳችኋት ተሰብስባችሁ ህዝብ ለዚህ የምትናገሩትን ነገር ለከት ይኖራል የወደቀ ዛፍ ላይ ፋስ ይበዛዋል ይባላል የወደቀ ዛፍ ላይ ፋስ ይበዛዋል ለምን ሁሉም ፈልጦ ወደ ቤቱ ለማገዶ ይወስደዋል እንደዛ አታርጓት ልጅቷን እንደዛ አታርጓት ለዚህ እናንተም ስነ ስርዓታችሁን ያዙ እሷም ስነ ስርዓቷን ይዛ ትቀመጥ እዛ አፋችሁ መታችሁ አትቀሉ ካልዛን ሰድባችኋለን እየዘቀዘቀን እንደዛ አምራችሁ ከሆነ ትዘቀዘቃላችሁ እዛ ስነ ስርዓት ነው አንተ ደስታ ደግሞ ተፋታት እቺ ቢኖርሽ ሰልባጅ አትቀይረው የቤት ቁልፍ ነው አስተርሹ ለምንድን ነው የቤት ፕላስቲክ የ30 ብር የህፃናት መጫወቻ ቁልፍ አምጥተን እንደዚህ አንጠልጥላ ስለሰጠ የቤት ቁልፍ ብለ እኛን ለምሸውዲው ራሳችሁን ነው የከተማው ሲያስጠሉ እነዚህ ወንድ መስሎ ሴት ቀሚስ ልብሶ ያሉት ወንዶች እንዴ አረ ወኔ ኖራችሁ እንደ ኢትዮጵያውያን ነው እኮ አለው ምንድነው ዘራፍ በሉ እንጂ ሃይ
ምን ጉድ ነው? ከዛ ደግሞ የተቸገረ እርጉዝ ያገባል፣ ሲወልድ ገደል ይገባል ይላል። ራስን በሌላ መንገድ እንድጠፍ አድርገን ለመግባት ልጅቷ ላይ ሽሽት አትበላት፣ ወደ ስታለቀቅ ናስ ቪዲዮ እንድታይልን ቪው ለማግኘት እንደሷ ለመፈመስ ብለህ እነ ሜሪም እንደ ሩታ ለመፈመስ በጣም ተጨንቀው አልሆነላቸው። ለስሙ እነሱ አርቲስት ናቸው፣ ዘፈን ሰርተዋል፣ ድራማ ብዙ አመት ሰርተዋል። ግን እንደ ሩታ መፈመሳቸው ጊዜዋ ነው። ሩታ ጊዜዋ ነው። እናቴ በልተሻል፣ ጡረታ ወጥተሻል፣ ለቀቅ አይሻልም? ጡረታ ላይ ስለሆኑ እናቴ ይልቀቁ። እርሱ እዛ ጡረታው ስለጨረሰው አገልግሎት ሰርቪስ አልፏል። ይረዱ አታዲስታ ደግሞ ራሱ ቀፍጣ እንደበስ እንደ ወንድ ልጅ እንዲ እኛ እኮ ተቃጠል ልበል ማለት ልጅቷን ልበል ማለት የአብርሃም ጦጣዎች እኮ አስቸገሩኝ። ተቸገሩ። የአብርሃም ጦጣዎች አስቸገሩኝ። ሜሪና ዳኒ የአብርሃም ጦጣው ነው ይምጡ። ጦጣ እኮ ወይ ባቄላ ውስጥ ወይ ሽንጉራ ውስጥ ወይ ስንዴ ውስጥ ወይ በቆሎ ውስጥ ከገባች አንዱን አትነካም። ሁሉንም ቅምስ 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 እያደረገች ነካክታ ትሄዳለች። ጊዜው ደርሶ ሲቆረጥ ወይ በቆሎም ሆነ ፈካታ ነው የሚሆነው። እንደዛ ሆናችሁ እኮ እናንተ ሁሉም ቦታ ሳብ 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 ያላችሁ ትገባላችሁ። ባላንሳችሁን ጠብቁ እላችኋለሁ የሀገሬ ልጆች። ይሄን ቪዲዮ ስታዩ ሼር አድርጋችሁልኝ ለልልቷ ለሩታ አድርሱልኝ። እስቲ ደርሷት መልስ ከሰጠችኝ ሚሴጅ እጠብቃለሁ ካንቺ ሩታዬ፣ ሚሴጅ እጠብቃለሁ። ሼር ተደርጎ ከደረሰሽ ሚሴጅ እጠብቃለሁ። እስቲ እንደዚህ ልጅ ቆፍጠን ብለሽ እኔ ለራሴ እችላለሁ ብለሽ እስቲ ነይ እንደዚህ በይ፣ እችላለሁ እኔ ለራሴ ጀግና ነኝ ብለሽ በይ እስቲ። አሁን ለራሴ እኔ ያለው ብዬ ነው የምኖረው። ማንም ከኔ ጋር ባይኖር ቢኖር ምን አገባኝ? እንኳን እናንተ ወያውዬ ለምትሉት ወንድ እናትና አባቴ አትፈልግሽም ቢሉኝ ኦኬ ብዬ ነው የምቀበላችሁ። እኔ ለራሴ እችላለሁ ብለሽ ነው ይስጥ ዘራፍ እያልሽ እንዴ? እነ ጣይቱ እኮ ሴቶች ናቸው። ጣሊያንን አንበርከው ገርፎ ሸኙት። ምንድን ነው ቆይ እናንተ ኢትዮጵያ ሴቶች አስደፈራችሁ። ደፈረ ማይ ጋድ ተደፈረ እንዴ? እዛ ኮመንት እጠብቃለሁ ካንቺ። ከዛን ደግሞ ተከበሩ እነ ሜሪ ተከበሩ። አሁን ኩንታል እንዳለች እኔም ኩንታል ነኝ እየወፈርኩ ነው። ስፖርት እሰራለሁ። እዚህ ይከበሩ፣ ግን እሱ ይከበሩ። አፉትን ዝም ብሎ አይልቀቁ እንዴ። እኛ አብርሃምን እንደፈለጉ እኮ ሲያገላብጡ ጥፋተኛ ብለን የተውነውት እንጂ በሩታ ከመጡ እናረግጦታለን። ይሄን ወቁ። ሜሪ ረፊ የምር አብርሃም እንደዛ ምጥቅጥቅጥቅጥቅጥቅ ስታደርጊው ስላጠፋ ዘም ብለን ላይሻል። ግን በሩታ ከመጣሽ እረጥሻለን። ኦኬ ያ ባይ ባይ። ሰላማችሁ